بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو مسلم وندموچنا اهتوچه እንደምን ሰነበታችሁ እንደምን ዋላችሁ እንደምን አመሻችሁ አልহামዱሊላህ እኔ በጣም ደህና ነኝ ክፍል 7 ፕሮግራማችን ላይ እንገኛለን كتاب أصول الإيمان باب معرفة الله عز وجل والإيمان به يمجمريو باب لاينن اللهن ማወቅና በሱ ማመን በሚለው ርዕስ ስር 15ኛውን ሐዲስ ዛሬ እንጀምራለን ኢንሻአላህ የዛሬው ሐዲስ የሚያስተምረን ደግሞ ስለ አላህ አዘማ ታላቅነት ነው ባለፈው ክፍል ላይ እንግዲህ የጌታችንን ረህመት የእዝነቱን የቸርነቱን ስፋት ምን ያህል ታጋሽ ጌታ መሆኑን ባሮቹን መሐሪ መሆኑን በተወሰነ መልኩ ተመልክተናል ታላቅነቱንም በተመለከተ ደግሞ የተወሰኑ ሐዲሶችን እናያለን ማለት ነው وعن ابي ذر رضي الله عنه قال كابي ذر رضي الله عنه እንደተላለፈው እንዲህ አለ قال رسول الله صلى الله عليه وسلم يا الله መልእክተኛ እንደዚህ አሉ أطت السماء وحق لها أن تئط ሰማይ አጠጣለች እንደዛ ማለትም ለርሷ ተገባስ ما فيها موضع 4 أصابع በውስጧ ለአራት ጣትም ይሆን ክፍት ስፍራ የለም إلا وفيه ملك ساجد لله تعالى ለአላህ ስጁድ የወረደ መልአክ በዛ ስፍራ ቢኖር እንጂ والله በጌታዬ በአላህ እምላለሁ لو تعلمون ما أعلم እኔ ማውቀውን ብታውቁ ኖሮ لضحكتم قليلا ولبكيتم كثيرا ትንሽን ስቃችሁ ብዙ ባለቀሳችሁ ነበር وما تلذذتم بالنساء على الفروش ለሴቶቻችሁም እንደዚሁ በፍራሽ ላይ ባረካችሁ ነበር በሴቶቻችሁ ወለخرجتم الى الصعودات تجارون الى الله ወደ አላህ የምትጫጫሁ ሆናችሁ ወደ ሜዳዎችም በወጣችሁ ነበር አሉ رواه الترمذي وقال حديث حسن امام الترمذي በሱነናቸው የዘገቡት ሐዲሱም ሐሰን መሆኑን የገለጹት ነው قوله لو تعلمون ما أعلم لضحكتم قليلا ولبكيتم كثيرا የሚለው ሐዲስ في الصحيحين من حديث أنس ባስተላለፈው ዘገባ ላይ አነስ ባወራው ሐዲስ ደግሞ ቡኻሪና ሙስሊም ውስጥ ይገኛል ይላሉ ይሄ ሐዲስ እንግዲህ ያው የአላህን አዘማ ታላቅነት የሚገልጽ ነው ሰማይና ምድር እንኳን ከአላህ ታላቅነት የተነሳ ሰማይ ምን ያህል ለአላህ ሲቃ እንደሚያሳዩ የሚያሳይ ነው ምን ይላል በመላእክት ያው መጨናነቃቸውን ነው የሚገልጸው አቢ ዘር ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ሲናገሩ አጠት السماء አሉ አጠጥ የሚል የሲቃ ድምጽን አሰማች ማለት ነው አሰማኡ ሰማይ ከምን የተነሳ ከመጨናነቋ የተነሳ ማለት ነው በውስጧ ያሉ መላእክቶች ከመብዛታቸው በአላህ ዒባዳ ላይ የተሳተፉ ከመሆናቸው የተነሳ ሰማይ አጠጥ የሚል የሲቃን ድምጽ አሰማች وحق لها ለርሷም ተገባት አሉ አንተ ኢጣ አጠጥ የሚለውን ድምጽ ታሰማ ዘንድ ሰማይም ተገባት ምክንያቱም ማፊሃ በውስጧ የለምና موضع ስፍራ ማለት ነው ክፍት ቦታ 40 أصابع አራት ጣቶችን ለማስቀመጥ አራት ጣቶችን ለማኖር የሚያስመች የሆነ ለአራት ጣት የሚሆን ክፍት ቦታ የለም ኢላ ቢሆን እንጂ አሉ وفيه በዛ ስፍራ ላይ መለኩን ሳጅዱን ስጁድ የወረደ መልአክ لله ለጌታው ለአላህ ስጁድ የወረደ መልአክ ቢኖር እንጂ ያለ አምልኮ የተተወክፍት የሰማይ ስፍራ የለም ለአራት ጣት እንኳን ይሆን ወይ አንዱ ሩኩዕ አድርጓል አንዱ ስጁድ ወርዷል አንደኛው ቆሟል ሁሉም በዒባዳ ተግባር ላይ የተሳተፉ ሆነው ሰማይን በአምልኮ ያጣበቧት ቢሆን እንጂ ለአራት ጣት እንኳን ክፍት ቦታ የለም ይሄ ነው ሰማይን ሲጥ የሚል የሲቃ ድምጽ እንድታሰማ ያደረጋት والله አሉ ቀጠሉና ሰለላሁ ዐለይሂ ወሰለም ጉዳዩ አሳሳቢ ስለሆነ በጌታዬ በአላህ እምላለሁ ብለው ነው የሚናገሩት لو تعلمون ብታውቁ ኖሮ አሉ ما أعلم እኔ ማውቀውን ስለ አኺራ ጉዳይ ስለ አስጨናቂነቱ ከፊት ለፊት የሚገጥመን ነገር ምን እንደሆነ እኔ የማውቀውን ያህል እናንተ ብታውቁ ኖሮ لضحكتم قليلا ትንሽን ተስቁ ነበር ማለት በዚህ ዱንያ ላይ ሳቃችሁ ያነሰ ይሆን ነበር ከፊት ለፊታችሁ እንዲያስጨናቂ ነገር እየተጠበቃችሁ መቼ ብዙ ለመሳቅ ጊዜ ይኖራችሁ ነበር ዛሬ ሳቃችሁ የተተረፈረፈው ብዙ ምትስቁት ከፊት ለፊት የሚገጥማችሁ ነገር እኔ የማውቀውን ያህል እንኳን እንደማታውቁ የሚያሳይ ነው እናንተ አውቃችሁ ቢሆን ኖሮ ትንሽን ተስቁና ወለበከይቱም ባለቀሳችሁ ነበር ከፊራ ብዙን ኃጢያታችሁን የቀኑን አስጨናቂነት አስባችሁ
ብዙም ታለቅሱ ነበር። ወማ ተለዘዝቱም ባረካችሁ ነበር ቢኒሳኢ በሴቶቻችሁ በሚስቶቻችሁ አለል ፍሩሽ በፍራሽ በአልጋ ተኝታችሁ እርካታንም ለማግኘት ጊዜም ባልኖራችሁ ነበር። ይልቁኑ ምን ታረጉ ነበር? የዛኔ ያወቃችሁ ጊዜ ወላ ኸረጅቱም በወጣችሁ ነበር ኢለ ሱዑዳት ወደ ሜዳዎች ወደ ጋራዎች ትወጣላችሁ። ተጃሩነ ኢለላህ ወደ አላህ የምትጮሁ የምትጣሩ ሆናችሁ ያ ረቢ ድረስልን ኃጢአታችንን ማረን እያላችሁ እየተላቀሳችሁ እየተጫጫዋችሁ ወደ ሜዳዎች ወደ አላህ ይህን ዱዓ ባሰማችሁ ነበር አሉ። ምንድነው ማለት ነው? አጠቃላይ የሐዲሱ መልእክቱ ከፊት ለፊታችን ከአኺራ በጣም ብዙ አስፈሪ የሆነ ነገር ይጠብቀናልና ከወዲሁ ተዘጋጁበት ነው። ስለ ኃጢአታችን እንድናለቅስ ሳቃችን በልኩ በመጠኑ እንዲሆን ኢስቲግፋር እንድናበዛ ከመልካም ስራ የቻልነውን ያህል ወደ አላህ የሚያቀርበንን እንድንሰራ ነው። ምክንያቱም በጣም አስፈሪ ቀን ከፊት ለፊታችሁ ይጠብቃችኋል። እኔ አውቄያለሁ እናንተ ግን እኔ የማውቀውን ያህል ስላላወቃችሁ ነው ያሉት እንጂ ሚስት አታግቡ፣ በእነሱ አትርኩ፣ አትሳቁ ማለት አይደለም። ሳቅንም የፈጠረው ጌታ አላህ ነው። ነገር ግን ሁሉ ነገር ልክ ሊኖረው ይገባል። ዛሬ ብዙ ካለቀሳችሁና አላህ በረህመቱ ነጃ ካወጣችሁ ነገ እድሜ ልክ በጀነት ትስቃላችሁ፣ ትደሰታላችሁ ነው። ስለዚህ ከወዲሁ የአኺራን ጉዳይ አስባችሁ ስለ ጉዟችሁ ተጨነቁበት። ስለ ኃጢአታችሁም እያሰባችሁ አልቅሱ ነው። ሰው ሲከስር ኑሮ ሲወደድበት ያለቅሳል፣ ሲታመም ያለቅሳል፣ ጤናው አሳስቦት። የአኺራን ጉዳይ የህይወትና የጤና ጉዳይ ነውና አኺራን አስባችሁ አልቅሱ። ሳቃችሁ መጠነኛ ይሁን ነው። ወደ አላህም ሁሉ ያልቅሱ። رواه الترمذي امام الترمذي በሱነናቸው ዘግበውታል። وقال حديث حسن ሐዲሱ ሐሰን ወይም ሰሂህ መልካም መሆኑን ገልጸዋል። እንደገና ደግሞ ይሄ ትርሚዚ ላይ ብቻ የሚገኝ ሳይሆን ቡኻሪና ሙስሊም ላይ የሚገኛል። ነገር ግን ቡኻሪና ሙስሊም ላይ የሚገኘው ምን የሚለው ቃል ብቻ ነው? ለው ተዕለሙነ ማ አዕለሙ ለضحክቱም ቀሊላ ወለበከይቱም ከሲራ የሚለው ግን في الصحيحين صحيح البخاريና ሙስሊም ላይ የሚገኛል። ማን ባስተላለፈው? من حديث أنس بن مالك رضي الله عنه باستلالفه مالتنا هي أبي ذر باستلالفه رجمون حديث إمام الترمذي لا جنتنوال كحديثك في الله يرقمو لو تعلمون ما أعلموا لضحكتم قليلا ولبكيتم كثيرا ملو دقمو أنس باستلالفه صحيح البخاري مسلم لا يمكن حديثنا هونه